የምታያት ልብስ መካከለኛ ጥለት ናት። ከዚህ ቀደም ያላሳየኋት ናት። ግን አሁን ደግሞ ለየት ያለ ነገር በዲስካውንት ይዤ ልቅረብ ብዬ ነው። እንደምታዩት መካከለኛ ጥለት ነው። በጣም ቀጭን ማትባል የቀጭን መካከለኛ ከሚባሉት ውስጥ ናት። እንደምታያት ወርዷ ረጅም ነው። መነኑ ሁለት አይና ነው። እንግዲህ አንገት ዲዛይኑን ደግሞ ተላላፊ አራት ማዕዘን እንዲሁም የተለያዩ ዲዛይኖችን መርጣችሁ እኛ የምንሰራላችሁ ይሆናል ማለት ነው። እዘዙና ቆንጆ የምታምሩበትና የምትዋቡበት ልብስ ነው። ዋጋ አልቆለት 14,000 ብር ድረስ እንሰራለን። በጣም የምታምር ልብስ ናት። በወራጅም እንዲሁም በአንገትዬ ብቻ በመሰራት የምታምሩበት ልብስ ነው። አንዳንድ ሰው አሁን የእጅ ጥልፍ የለመደ ሰው አለና እሱንም ለሚለንም እንደዛ አድርገን የእጅ ጥልፍ ማሰራት እንችላለን። ነጠላው ደግሞ እንደምታዩት ወርዱ እስከ አንገቴ ነው ሲሆን ነጠላ የሚባል ግን ከዛም አልፏል። በጣም ነው የሚያምረው። እንደዚህ አጥፌ ነው ያስኩት። ተቋጭቶ ተሰፍቶ ሲለበስ ደግሞ ቆንጆ ልብስ ነው። 14,000 ብር ድረስ እንሰራለን። አሁን ደግሞ ወደ ሽሪመሪ የሚባል ቀሚስ ነው። ሽሪመሪ የሚባል ቀሚስ እናቶቻችን ድሮ የሚለብሱት ሽሪመሪ የሚባል ቀሚስ ነው። ምዝ ይባላል በአሁኑ ማለት ነው። እንደዚህ እንደምታዩት ምዝ ነው የሚባል። ይህን ከለር ደግሞ ሰው ይወደዋል ማለት ነው። በአረንጓዴ ቢጫ ቀይ ሆኖ እናቶቻችን ድሮ ይሄ ክትክት ይሉታልና በዚህ መንገድ ነበር የሚለበሰው። አሁን ደግሞ በዚህ መንገድ ወጣ ብሎ መጥቷል። እዚህ ጋር ባለ 3 ደረጃ ነው። እዚህ ጋር እንደዚህ አድርገን መቀነስ እንችላለን ካልወደዱት። ግን ሙሉ ሲሆን ደግሞ የተለየ ውበት አለው መሰለኝ ልብሱ። በወፍራም ምዝ ነው የተሰራው ማለት ነው። ደስ ይላል። በውስጥ ደግሞ ገብር ሲሆንበት የተለየ ውበት አለው። አንገት በላይ ደግሞ በዚህ መንገድ ነው የሚሰራው ማለት ነው። በጣም የምታምር ልብስ ነች። ዋጋዋን ቆንጆ ነው። እዘዙና ዋጋ አልቆለት 8,000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። 8,000 ዲስካውንቱ መጣዝ ሰራ በዲስካውንት ነው ስንላችሁ እንግዲህ ውድ ቤተሰቦቻችን 8,000 ከዛም በታች ይኖራል። ከኛ ጋር ቆዩ። እዚህ ጋርም እንደዚህ 2 ደረጃ ገብቷል ማለት ነው። ነጠላው ላይ እንደምታዩት ወርዱ መስፋቱ ሰው ደግሞ ወርድ ነው የሚፈልግ ማለት ነው። ቤተክርስቲያን ለብሶት ለመሄድ እንደዚህ ሆኖ ቆንጆ ሆኖ ከአንገቴ በላይ ነው አልፎ ያለው ነጠላ እንደዚህ ሲሰፋና ወርደ ሰፊ ሲሆንና ሲረዝም ደግሞ ሰው ይፈልጋል ማለት ነው። ቆንጆ አድርገን በፈለጋችሁት የአንገት ዲዛይንና ቅርጽ ቆንጆ አድርገን ሰርተን እናቀርባለን። ወደዚህ ቀሚስ ስንሄድ ደግሞ እንደምታዩት ባለ 3 ደረጃ ቀሚስ ነች። በጣም የምታምር ከለር ጎመኔ ከለር ነች። ብዙ ጊዜ ጎመኔውን አየር መንገድ ይሉታል ሰዎች። እንደዛ ነው የሚመስለው። ቀሚሱም ባለ 3 ደረጃ ነው። በሰፊም ጥለት አለው። ግን ደግሞ ቀነስ ብሎ ደግሞ በሰው በፈለገው መንገድና ለየት ባለ መንገድ ተሰርቷል ማለት ነው። እዚህ ጋር ደግሞ እንደዚህ ቀንሰን መሰራት ይችላል ከወደዳችሁት። እንደዚህም ሲል ራሱን ችሎ የተለየ ውበት አለው ማለት ነው። ሲቀነስ ያምራል። 2 አይና መነን ነው። ቆንጆ ቀሚስ ነች። እንደምታዩት በጣም ነው የምታምረው። 10,000 ብር ድረስ እናቀርባለን። 10,000 ብር። ወደዚህ ቀሚስ ስንሄድ ደግሞ እንደምታዩት ቀጭን ጥለት ነች። ከዚህ ቀደም አሳያቻችሁ ነበር ማለት ነው። የምታዩት ነጠላው ራሱ በዛ መንገድ እኩል ነው የተሰራው ማለት ነው። ይሄ ነጠላው ነው። ይሄ ደግሞ ቀሚሱ ነው ማለት ነው። ከዚህ ቀደም ስላሳየዋችሁ ፎቶ ራሱ በወራጅ ነው ያለ። እናንተ በፈለጋችሁት መንገድ መሰራት ይችላል። በጣም ነው የምታምረው። ነጠላዋ ራሱ በባዶዋን ስትለበስ ራሱ የተለየ ውበት አላት። ብዙ ሰው ለብሷት አይቻለሁ ነጠላውን ማለት ነው። በዚህ መንገድ በጣም ቆንጆ ቀሚስ ናት። እንደምታዩት መነኑ ራሱ 2 አይና መነን ነው። ቆንጆ ቀሚስ ነች። ዋጋ 13,000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እዘዙና ወደዚህ ቀሚስ ሴት ደግሞ እንደምታዩት ወይን ጠጅ የበዛበት ብዙ ዲዛይኖች አሉት። የሚያምር ቀሚስ ነው። ወርቃማ ቤጅ ውስውስ አለው። እዚህ ጋር ደግሞ የተለያዩ ዲዛይኖች አሉት የተጣሉበት። እዚህ ደግሞ ሌላ መስቀሎች አሉ። በጣም የሚያምር ልብስ ነው። በጥቅሉ ተገጣጥሞ ሲደረግ ደግሞ የሚያምር ልብስ ነው። ሲጠለፍ ደግሞ ቆንጆ ነው። ጥልፍ አውቃለሁ የሚመጣና የማይመጣ ልብስ የሚያምር ልብስ ነው ማለት ነው። ሲጠለፍ የሚመጣው በጣም የሚያምር ልብስ ነው። በእጅ ሲጠለፍም በሲንጀር በጣም የሚያምር ልብስ ነው። እናንተ በፈለጋችሁት መንገድ እኛ መስራት እንችላለን። ቆንጆ ልብስ ነው። አንገት ዲዛይናችሁን እናንተ የመረጣችሁትን የፈለጋችሁትን መሰራት ይችላል። ሹራፍ፣ ሸፒ፣ ተላላፊ እንዲሁም 4 ማዕዘን ቪ የፈለጋችሁትን ተሰርቶ ቆንጆ ሆኖ አልቆለት 19,000 ብር ቆንጆ አድርገን ሰርተን እናቀርባለን። በዲስካውንት ነው እንደዚህ ያቀርበንላችሁ። የሚያምር ልብስ ነው ማለት ነው። እዘዙና ለፕሮግራማችሁ የምታምሩበት የምትዋቡበት ልብስ ነው። ቆንጆ አድርገን ሰርተን እናቀርባለን። ከቀጭን እስከ ደረጃ እንዲሁም መካከለኛ ጥለት እያሳየዋችሁ ነው ያለውኝ። እንደምታዩት ደግሞ ይሄ ልብስ ባለ ደረጃ ነው ማለት ነው። ባለ 3 ደረጃ ነው። በጣም ነው የሚያምር። ይሄ ከለር እንግዲህ በጥበብ ስራ የሚወደድ ፌሮዚቲ የሚባል ከለር ነው። ወርቃማዎች ደግሞ የገቡበት ፈርጥ በሚመስል መንገድ በጣም የሚያምር ልብስ ነው። እዚህ ጋር ደግሞ እንደምታዩት ነው ከወጣ ብሎ የወረቡት ዲዛይኖቹ በጣም ነው የሚያምሩት። ልብሱ ቆንጆ ልብስ ነው። ይሄን ከለር በጣም ይወደድ ነው በጥበብ ስራ። ከለሩ ማይገኝ ውድ የሚባል ከለር ነው ማለት ነው። ፌሮዚቲ መደቡ ማለት ነው። እዚህ ጋር የገባው ነገር በጣም ነው የተለየ ውበት አለው።
እንደዚህ ደግሞ ታጥፎ ባለ 2 ደረጃ ሆኖ መሰራት ይችላል ማለት ነው። 3 ደረጃ የማይፈልጉ በዛብን የምትሉ እንደዚህ ደግሞ መሰራት ይችላል ማለት ነው። መነኑን ሁሌ እንደምነግራችሁ መነናቸው ቆንጆ ነው። 2 አይና መነን ነው። የአንገት ዲዛይኑን ደግሞ በእናንተ ምርጫ ባለ 1 ዲዛይን ወጣ ብሎ ወይ በነጠላው መሰራት ይችላል ማለት ነው። እሺ ዋጋውን በጣም ቆንጆ ነው። ዋጋው አልቆለት 14000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እዘዙነ። ነጠላው ራሱ እንደዚህ ሲሆን ደግሞ በጣም ነው የሚያምረው ማለት ነው። ሲለበስ እንደዚህ ጣል ሲደረግ ያምራል። ጥፍ ተደርጎ እዘዙነ። ዋጋው ቆንጆ ነው። አልቆለት 14000 ብር ድረስ እንሰራለን። አሁን ደግሞ መካከለኛ ጥለት ነው ይዤላችሁ የቀረብኩት። እንግዲህ ዛሬ በዲስካውንት ብዙ አይነት ልብሶችን ነው እያሳየዋችሁ ያለ ማለት ነው። እንደዚህ ሰፊ ለሚፈልገው ሰፊ፣ ጠባብ፣ መካከለኛ ጥለት፣ ደረጃ፣ ቀጭን ጥለት እንደዛ ሲሆን ደግሞ ቆንጆ ነው። ሰው የሚፈልገውን ይመርጣል ማለት ነው በዋጋው መጠን። እንደምታዩት ደግሞ ይሄ ልብስ በጣም ነው የሚያምረው። ዲዛይኑ የተጣለበት መንገድ፣ እዚህ ጋር ደግሞ ውሱሱ የገባበት ማጀቢያዎቹ በጣም ነው የሚያምር። ትንሽ ደመቅ ፍክት የሚያደርግ ልብስ ነው። የወደዳችሁትን የከለር ምርጫ እዚህ ታገኛላችሁ ማለት ነው። በጣም ቆንጆ ልብስ ነው። መነኑ 2 አይና መነን ነው። የምታምሩበት ነው። የአንገት ዲዛይኑን እናንተ በፈለጋችሁትና በመረጣችሁ መንገድ አልቆለት ተሰርቶ ማለት ነው። ዋጋ 13000 ብር ድረስ እንሰራለን። በጣም ቆንጆ ልብስ ነው። 13000 ብር ድረስ እንሰራለን። ማዘዝ ብቻ ነው የሚጠበቅባቸው። እኛ ቆንጆ አድርገን ሰርተን እናቀርባለን። እንደምታዩት ነጠላው በጣም ረጅምና ወርደ ሰፊ ነው። ቆንጆ ነጠላ ነው። ሙሉ ዲዛይን ማለት ይቻላል ነጠላው ላይ የገባ። እዚህ ጋር ወስደን ደግሞ ነጠላው ላይ ወስደን የአንገት ዲዛይኑ መሰራት ይችላል ማለት ነው። እንደዚህ እንደምታዩት ቆንጆ ነው ነጠላው ሆኖ ዲዛይኑ የተጣለበት። እዚህ ጋር ወስደን አንገታችሁን ዲዛይን መስራት ይቻላል። ነጠላው እንደዚህ ጣለ ተደርጎ ቀሚሱ ጋር ሲለበስ የተለየ ውበት አለው ማለት ነው። እዘዙና። ዋጋ አልቆለት 13000 ብር ድረስ እንሰራለን። ወደ ቀጣዩ ቀሚስ ስንሄድ ደግሞ እንደዚህ ደግሞ መካከለኛ ጥለት፣ ሰፊም አይባልም ይሄ መካከለኛ ጥለት ነው የሚባል። የሚያምሩ ከለሮች አሉት። እዚህ ጋር ጥቁሩ ደግሞ የተለየ ውበት ሰጥቶታል ዲዛይኖቹ ማለት ነው። በጣም ነው የሚያምረው። እንደምታዩት ተገጣጥሞ ሲለበስ ነው ልብሱ ውበት የሚታወቀው ማለት ነው። ቆንጆ ነው። መነኑ እንደምታዩት 2 አይና መነን ነው። የአንገት ዲዛይኑን አንደኛውን ዲዛይን ወይም በነጠላው መሰራት ይችላል። እናንተ በፈለጋችሁትና በመረጣችሁት መንገድ ተሰርቶ አልቆለት 18000 ብር ድረስ ቆንጆ አድርገን ሰርተን እናቀርባለን። እዘዙና። ቆንጆ ልብስ ነው። ታምሩበት አላችሁ ማለት ነው። እንደዚህ አይነት ልብሶች ደግሞ ያደምቃሉ። መካከለኛ ጥለት አብዛኛውን ሰፊ ሲበዛ ደግሞ በዛብኝ ስለሚሉ በመካከለኛ ጥበብ ለተለያዩ ፕሮግራሞች የምትገኙበት የምታምሩበት ልብስ ነው። እንደየከለራችሁ እየመረጣችሁ እዘዙና። እኛ ቆንጆ አድርገን ሰርተን እናቀርባለን። አንደኛው ጥለት ነጠላው ላይ ያለ ማለት ነው። እዚህ ጋር ወስደን ያንገታችሁን ዲዛይን ተላላፊ 4 ማዕዘን የፈለጋችሁትን መሰራት ይችላል። እሱ የእናንተ ምርጫ ነው። ለእናንተ ነው የምንተወው። እኛ ግን ቆንጆ አድርገን ሰርተን እናቀርብላችኋለን ማለት ነው። አሁን ደግሞ ከቀጭን ጥለት መካከለኛ ጥለት ነው። ዛሬ እንግዲህ እንደየምርጫችሁ አለ ማለት ነው። በጣም ደግሞ የምታምር ቀሚስ ናት። እያት እንደምታዩት በጣም የሚያምር ከለሮች፣ ጥለቶች የገቡባት መካከለኛ ጥለት እንዲሁም ግጥምጥም ብላ ስትለበስ በጣም የምታምር ልብስ ናት። መነኑ 2 አይና ነው። እንግዲህ ሁሌ እንደምነግራችሁ መነናቸው ቆንጆ ነው ማለት ነው። እኛ ደግሞ ከወገብ በላይ 2 አይና መነን የምንጠቀም 3 ካላችሁ መጠቀም እንችላለን። እሱ በእናንተ ፍላጎት ይወሰናል። ግን ሀሪፉ 2 አይና ነው ብለን ስለምናስብ በዳብል 2 አይና ነው የምንጠቀመው። ቆንጆ አድርገን ከወገብ በታች ደግሞ ገበር መነን አድርገን ቆንጆ አድርገን መሸፈኛ አድርገን የምንሰራው። እንደምታዩት የምታምር ቀሚስ ናት። እናንተ የአንገት ዲዛይኑ መምረጥ ብቻ ነው የሚጠበቅባችሁ ከወደዳችኋት ማለት ነው። ዋጋ አልቆለት 18000 ብር ድረስ እንሰራለን። ቆንጆ አድርገን ሰርተን እናቀርባለን። እዘዙነ። ጠበብ ብሎ ሙሉ ዲዛይኑ የገባው ነው። እንደዛ ሲሆን ደግሞ ነጠላ እንዴት እንደሚያምር ሲለበስ ቆንጆ ነው። ያልጎደለ ዲዛይን ነው የሚሆነውና በጣም ቆንጆ ነው። መነኑ እንደምላችሁ በጣም ወፍራም ነው። ነጠላው ደግሞ እንደዛ ሲሆን ቆንጆ ነው የሚሆነው ማለት ነው። በእጅም በሲንጀርም ካላችሁ የእናንተ ፍላጎትና ምርጫ እናከብራለን። እዘዙና። ቆንጆ አድርገን ሰርተን እናቀርባለን። ቀጣይ ቀሚስ ደግሞ ሰፊ ቀሚስ ነው። እንደምታዩት ብዙ ከለሮች አሉበት። እንዲሁም መካከለኛ ጥለት ነው። ያምራል። በጣም ነው የሚያምረው። እንደምታዩት እዚህ ጋር ሰፋ ያለ ዲዛይን አለው። በወርቃማ በብዙ ከለሮች የታጀበ ልብስ ነው። በጣም ነው የሚያምረው እንደምታዩት። እዚህ ጋር ደግሞ ወጣ ብሎ እንግዲህ ማጀቢያ እያሉ የሚያቀርቧቸው ከዚህ በመነን የሚታጀብ ልብስ አለ ማለት ነው። ወጣ ያሉ ዲዛይኖች እንዲሁም በመነን መደብ የሌላቸው ግን የሚያምሩ ዲዛይኖች አሉት። እንደምታዩት ብዙ ከለሮች ነው ያለው። ግን መደቡ ጎመኔና ውስውስ ስለሆነ የበለጠ ልብሱን አሳምሮታል።
መነኑ ደግሞ እንደምታዩት ሁለት አይና ቆንጆ መነን ነው። ከወገብ በላይ ደግሞ እኛ ቆንጆ መነንና ሁለት አይና መነን እንጠቀማለን ማለት ነው። የአንገት ዲዛይኑን እናንተ በፈለጋችሁትና በመረጣችሁትን ሁሉ ጊዜ እንደምላችሁ ለእናንተ ነው ምርጫው የምተውላችሁ ማለት ነው። እኛ ልብሱን እየመረጥንና መነኑን ቆንጆ አድርገን መጠቀም ነው። ክሩንም እንደዛው ማለት ነው። እናንተ የፈለጋችሁትና የመረጣችሁትን መንገድ እኛ ተከትለን እንሰራለን። ዋጋ አልቆለት 20 ሺህ ብር ድረስ እንሰራለን። እንደምታዩት የቀሚስ ደግሞ ደስ ይላል። እሺ ከለሩ የዚህ ቡኒውና አረንጓዴው እንዲሁም ደግሞ ወርቃማው የገባበት መንገድ ደስ ይላል። ሰው ደግሞ ቢጫ ነገር እንግዲህ ደስ ይለዋል አንዳንድ ሰው ማለት ነው። ይሄ ልብስ ደግሞ በዲስካውንት ነበር አሁን ያቀረብኩላችሁ፣ በፊት በራሱ ዋጋ ነው። እንግዲህ ዋጋውን ያውቁታል ማለት ነው። በጣም የሚያምርና መነኑ ሁለት አይና መነን ነው እና አንገት ዲዛይኑን ደግሞ በነጠላው መሰራት ይችላል። እናንተ አንገት ዲዛይኑን መርጣችሁ እኛም ቆንጆ አድርገን ሰርተን እናቀርባለን በዲስካውንት ማለት ነው። እንደምታዩት የሚያምር ልብስ ነው። እዚህ ቀደም ስላሳየዋችሁ ታውቁታላችሁ። አልቆለት 14 ሺህ ብር ድረስ እንሰራለን። እንደምታያት ቀጭን ጥለት ነች፣ በጣም ታምራለች። እዚህ ጋር ደግሞ ደረጃ የገባባት በጣም ነው ያሳመራት ማለት ነው። ከተራው በጣም ነው የሚያምር። መነኑ ደግሞ ሁለት አይና መነን ነው እንደምታዩ። ወገብ በላይ ደግሞ ጠበብ ብለን የራሷን ዲዛይን እናስገባለን። እንደዛ ሲሆን ቆንጆ ነው የሚሆነው ማለት ነው። ታምራለች። ዘዙና ቀጭን ጥለት ለሚፈልግ ደግሞ ይችን ይዘን ቀርበናል ማለት ነው። እየመረጣችሁ ከቀጭኖች ምርጫችሁ ከሆነ እንሰራለን። የአንገት ዲዛይኑ እናንተ በፈለጋችሁት መንገድ መሰራት ይችላል። ዋጋ አልቆለት 12 ሺህ ብር ድረስ እንሰራለን። ቆንጆ ልብስ ናት፣ እዘዙን። ወደ ቀጣዩ ቀሚስ ስንሄድ ደግሞ በጣም ሰው የሚወደው ቀሚስ ነው። እንግዲህ እንደምታዩት ይህ ቀሚስ ሰው ሁሉ ይወደዋል። ዋጋው ደግሞ ቆንጆ ነው፣ ያምራል በጣም በጣም ከለሩን ሰው ይወደዋል ማለት ነው። እዚህ ቀደም ብዙ ጊዜ የተሰራ ቀሚስ ነው። እንደምታዩት በጣም ነው የምታምር። ጎመኔና ወርቃማ የታጀበች ልብስ ነች። በዚህ መንገድ በጣም ቆንጆ ልብስ ነች። የአንገት ዲዛይኑ እናንተ መነኗ ሁለት አይና መነን ነው። የአንገት ዲዛይኑን ደግሞ እናንተ በፈለጋችሁት መንገድ ቆንጆ አጋን ሰርተን እናቀርባለን። ቆንጆ ልብስ ነች፣ እዘዙና። ዋጋ 12 ሺህ ብር ድረስ እንሰራታለን። እንደምታዩት ብዙ ከለሮች ያሉባት ቀሚስ ነች። ለዚህ ቀደም እናቶቻችን የሚያደርጓት አይነት ቀሚስ ነች። እንደምታዩት በጣም ብዙ ከለር የገባባት የምታምር ቀሚስ ነች። ዝም ያለች ግን የምታምር ደግሞ ብዙ ከለሮች አሏት የሚያደመቋት ልብሷ ማለት ነው። መነኑ ሁለት አይና መነን ነው። ከወደዳችኋት ከመረጣችኋት በወራጅም እንዲሁም የአንገት ዲዛይኑን አንገት በላይ ባለው ዲዛይን መሰራት ይችላል ማለት ነው። እሱ የእናንተ ምርጫ ነው። ዋጋ አልቆለት 7 ሺህ ብር ድረስ እንሰራለን። በያላችሁበት መልካም ጊዜ ይሁንላችሁ። ሳምንት እንመለሳለን። ቸር ያገናኘን።